በካርታው ላይ ሲመለከቱት ተራ የውሃ መስመር ይመስላል። በሰፊው የውቅያኖስ አካል ውስጥ እንደ ጠባብ አንገት የተሰገሰገ ነገር ግን ይህ ጠባብ አንገት የዓለም የኢኮኖሚ ትንፋሽ የታሰረበት የሀያላን መንግስታት አይን ያረፈበትና የጦር መርከቦች ጥላ ያጠላበት ስፍራ ነው። እዚህ ጋር የዓለም የደም ስር ይገኛል። እዚህ የሆርሙዝ ወሽመጥ አለ። በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ዘይት በዚህ ጠባብ መስመር ውስጥ ያልፋል። ይህ መስመር ለደቂቃዎች ቢዘጋ በኒውዮርክ የሚገኙ የሰማይ ጠቀስ ህንፃዎች መብራት ሊጠፋ፣ በቶኪዮ የሚገኙ ፋብሪካዎች ሊቆሙ፣ በለንደን የሚገኙ መኪኖች መንገድ ላይ ሊቀሩ ይችላሉ። ዛሬ የሆርሙዝ ወሽመጥን ሚስጥር እንፈትሻለን። ከጥንታዊ የንግድ መስመር እስከ ዘመኑ የኒውክሌር ፖለቲካ ይህ ወሽመጥ ለምን የዓለምን ሰላምና የጦርነት የሚወስን ቁልፍ ቦታ ሆነ? ሆርሙዝ ባህረ ገብ መሬትና በኢራን መካከል የሚገኝ የፋርስ ባህረ ሰላጤን ከኦማን ባህር ጋር የሚያገናኝ ድልድይ ነው። በጠባብነቱ የታወቀው ይህ ወሽመጥ በጣም በጠበበበት ቦታ ላይ ስፋቱ ከ33 ኪሎ ሜትር አይበልጥም። ነገር ግን ታሪኩ ከስፋቱ በላይ ጥልቅ ነው። ጥንታውያን ግሪኮች፣ ሮማውያንና አረቦች ይህ መንገድ የሀብት በር ብለው ይጠሩት ነበር። ቅመማ ቅመም፣ ወርቅና ሐር ከምስራቅ ወደ ምዕራብ የሚጓዙበት በዚህ መስመር ነው። ሆርሙዝ የሚለው ስም ኦርሙዝ ከሚለው የጥንት ፋርሳውያን አምላክ ስም እንደመጣ ይነገራል። ሚስጥሩ ግን በመለኮታዊ ስም ብቻ የተገደበ አይደለም። ከባህር ወለል በታች ያለው የተፈጥሮ ጋዝና የነዳጅ ክምችት አካባቢን በዓለም ላይ እጅግ ውድ የሆነ መሬት አድርጎታል። ዛሬ ሆርሙዝ የንግድ መስመር ብቻ አይደለም፣ የሀያላን የቼዝ ጨዋታ እንጂ። በአንድ በኩል ኢራን፣ በሌላ በኩል ሳውዲ አረቢያና የተባበሩት አረብ ኤምሬትስ፣ ከጀርባ ደግሞ የአሜሪካ የባህር ኃይል መገኘት። ለምንድን ነው ዓለም በዚህ ላይ የምትጨነቀው? ምክንያቱ ግልጽ ነው። በዓለም ላይ በባህር የሚጓዘው ነዳጅ 20 በመቶ የሚያልፈው በዚህ ወሽመጥ ነው። ኢራን ይህን ወሽመጥ የመዝጋት አቅም እንዳላት በተደጋጋሚ ትዝታለች። ይህ ደግሞ ለአሜሪካና ለምዕራባውያን ቀይ መስመር ነው። በአካባቢ የሚገኙ ትናንሽ ደሴቶች አቡ ሙሳ፣ ታላቋ ቱምብና ትንሿ ቱምብ በኢራን ቁጥጥር ስር ቢሆኑም የተባበሩት አረብ ኤምሬትስ የኔ ናቸው ትላለች። እነዚህ ደሴቶች ተራ ድንጋዮች አይደሉም፣ የባህር ላይ ምሽጎች እንጂ። ማንም እነዚህ ደሴቶች የተቆጣጠረ የወሽመጡን እንቅስቃሴ የመቆጣጠር ጉልበት ይኖረዋል። ወደ ዛሬው እውነታ እንመለስ። ዓለም በአዲስ አይነት የቀዝቃዛ ጦርነት ውስጥ ትገኛለች። በመካከለኛው ምስራቅ ያለው ግጭት፣ የእስራኤልና የሐማስ ጦርነት እንዲሁም የሁቲ አማጽያን በቀይ ባህር ላይ የሚያደርጉት ጥቃት የሆርሙዝ ወሽመጥን ውጥረት አባብሶታል። ኢራን በምዕራባውያን ማዕቀብ በተጣለባት ቁጥር ሆርሙዝን እዘጋለሁ የሚለውን ካርድ ተመዛለች። ይህ ማስፈራሪያ ብቻ አይደለም። አንድ የነዳጅ ጫኝ መርከብ ላይ የሚሰነዘር ጥቃት የነዳጅ ዋጋን በሰዓታት ውስጥ ሰማይ ሊያደርሰው ይችላል። በአሜሪካ በ5ኛ የባህር ኃይል ክፍለ ጦር አማካይነት አካባቢውን ትጠብቃለች። የቻይና የነዳጅ ጥገኝነት ከዚህ ወሽመጥ ጋር የተቆራኘ ነው። ስለዚህ ሆርሙዝ ላይ የሚነሳ እሳት የሁሉንም ቤት ማንኳኳቱ አይቀርም። ሚስጥሩ ያለው እዚህ ጋር ነው። ማንም ጦርነት አይፈልግም፣ ነገር ግን ማንም እጁን መስጠት አይፈልግም። ሆርሙዝ የትዕግስት መለኪያ ሆኗል። እያንዳንዱ መርከብ ሲያልፍ ዓለም ትንፋሿን አፍና ተጠብቃለች። የሆርሙዝ ወሽመጥ ከውሃና ከአለት በላይ ነው። እሱ የሰው ልጅ ስግብግብነት፣ የኃይል ጥማት፣ የህልውና ትግል ተምሳሌት ነው። መጪው ጊዜ ምን ይዞ ይመጣ ይሆን? ቴክኖሎጂና ታዳሽ ኃይል የዚህን ወሽመጥ አስፈላጊነት ይቀንሱት ይሆን ወይስ እንደተለመደው የዓለም የፖለቲካ ማዕከል ሆኖ ይቀጥላል? አንድ ነገር ግን ወይስ እንደተለመደው የዓለም የፖለቲካ ማዕከል ሆኖ ይቀጥላል? መሸከማቸውን ይቀጥላሉ። ከዚህ ሞገዶች በስተጀርባ የዓለም ዕጣ ፈንታ ተጽፏል። በሆርሙዝ ወሽመጥ ላይ የሚደረገው ጦርነት የሚታየው በታላላቅ መርከቦች ብቻ አይደለም። ከባህሩ ወለል በታች ሌላ የማይታይ ዓለም አለ። ዛሬ ወሽመጡ በሰው አልባ ሰርጓጅ መርከቦች፣ አንደርቴክን ወይ ወደ ድሮንስ እጅ ዘመናዊ በሆነ የራዳር መሳሪያዎች ተውጧል። ኢራን ስማርት
ስማርት ሚናዎች ወይም ብልጥ የባህር ፈንጂዎች በወሽመጡ ስር በሚደበቅ የሀያላን መንግስታት የባህር ኃይል ታስፈራራለች። በሌላ በኩል የአሜሪካ የቃል ኪዳን አጋሮቿ የሳተላይት አይኖች ከሰማይ፣ የድምፅ መቃኛዎች ደግሞ ከባህር ውስጥ ነው እያንዳንዱን የአሳ እንቅስቃሴ ሳይቀር ይከታተላሉ። ሚስጥሩ ያለው እዚህ ጋር ነው። ዘመናዊ ጦርነት ጥይት ሳይተኮስ በዲጂታል የበላይነት እየተካሄደ ነው። በነዳጅ ጫኝ መርከቦች ላይ የሚሰነዘሩ የሳይበር ጥቃቶች፣ የጂፒኤስ አቅጣጫ የማሳሳት ድርጊታቸው ወሽመጡን የዓለም ትልልቅ የቴክኖሎጂ ሙከራ ሜዳ አድርገውታል። እዚህ ጋር የሚደረግ አንድ የቴክኒክ ስህተት ዓለምን ወደማታውቀው ጨለማ ሊያመራት ይችላል። የዓለም የሆርሙዝ ወሽመጥ የጋራ መተንፈሻ ሆኖ አሳስቧል። ለዚህ ነው ሀያላን መንግስታት አማራጭ መንገዶችን ለመፈለግ በቢሊዮን ዶላሮች የሚያፈሱት። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ወሽመጡን ሳይነኩ ነዳጅን ወደ ቀይ ባህርና ወደ ህንድ ውቅያኖስ የሚያደርሱ ግዙፍ የቧንቧ መስመሮችን ዘርግተዋል። ነገር ግን ጥያቄው እዚህ አማራጮቹ ሆርሙዝ ሊተኩ ይችላሉ ወይ የሚለው ነው። መልሱ አይቻልም የሚል ነው። ዓለም የነዳጅ ፍላጎት በቧንቧ ብቻ ማሟላት የማይታሰብ ነው። ሆርሙዝ ሁሉንም እንደ ንጉስ የማይገረሰስ የንግድ ማዕከል ሆኖ ይቀጥላል። ይህ ደግሞ ለኢራን ትልቅ የፖለቲካ ካርድ፣ ለምዕራባውያን ደግሞ የማይፈታ የራስ ምታት ሆኖባቸዋል። ወደፊት በታሪክ መጽሐፍት ላይ የሆርሙዝ ወሽመጥ ዓለምን ያዳነ ወይም ዓለምን ያጠፋ ተብሎ ሊመዘገብ ይችላል። ዛሬ የምናየው የኃይል አስተላለፍ፣ ነገ የሚቀጣጠለው ግጭት ወይም የሚደረሰው ስምምነት ሁሉ ማዕከሉ ይህ ጠባብ ወሽመጥ ነው። ምክንያቱ እዚህ ጋር የፈሰሰው የውሃ ሳይሆን የሰው ልጅ የስልጣኔና የኢኮኖሚ ደም ነው። እስከዚያ ግን ይህ ጠባብ ወሽመጥ የዓለምን የደም ስር እንደጨበጠ እስከዚያው ግን ይህ ጠባብ ወሽመጥ የዓለምን የደም ስር እንደጨበጠ ይቆያል። ሰላሙ የሁላችንም ሰላም ነው። ውጥረቱ ግን የሁላችንም ስጋት ነው። የሆርሙዝ ሚስጥር የዓለም የልብ ትርታ